እነዚህ ወንጀለኞች በእስር ቤት ውስጥ ለብዙ ዓመታት እንዲቆዩ የተፈረደባቸው ቢሆንም ከተበየነባቸው የእስር ጊዜ በላይ በሕይወት ኖረዋል። በስህተት ለብዙ አስርት ዓመታት ከተፈረደባቸው ሰዎች ጀምሮ ከ70 ዓመታት በላይ ከታሰሩ በኋላ እስከ ተለቀቁ አደገኛ ወንጀለኞች ድረስ እንመለከታለን። አንደኛ፣ ሪኪ ጃክሰን። ባልሰሩት ወንጀል 40 ዓመት ሙሉ በእስር ቤት ማሳለፍ ምን እንደሚመስል ማሰብ ትችላላችሁ? ይህ በእርግጥ በዚሁ ሰው ላይ ደርሷል። ሪኪ ጃክሰን የ19 ዓመት ወጣት ሳለ ባልሰራው ወንጀል ተያዘ። ፖሊሶች ሃሪ ፍራንክስ የተባለውን ነጋዴ ሕይወት ቀምቷል ብለው አሰሩት። ፖሊሶቹ በእጃቸው የነበረው ብቸኛ ማስረጃ ኤዲ ቨርነን ከተባለ የ13 ዓመት ልጅ የተገኘ የምስክርነት ቃል ብቻ ነበር። ከዚህ አንድ ምስክር ውጪ ምንም አይነት አካላዊ ማስረጃ አልነበረም። ይህ ሁሉ ሆኖ ሪኪ ጃክሰን ጥፋተኛ ሆኖ ተገኘ። በመጀመሪያ የሞት ፍርድ ተሰጥቶት ነበር፣ ነገር ግን ከበርካታ ይግባኞች በኋላ ወደ ዕድሜ ልክ እስራት ተቀየረ። ሪኪ በ1974 ወደ እስር ቤት ተላከ። ከእስር ቤት ውስጥ ይሞታል ብለው አስበው ነበር፣ ነገር ግን በ2013 ምስክር የነበረው ኤዲ ቨርነን እያለቀሰ እውነቱን ተናገረ። ኤዲ ሪኪ የሃሪ ፍራንክስን ሲያጠፋ እንዳልተመለከተ እና በፖሊሶች አስገድደውት እንዲህ ለማለት መገደዱን አመነ። ኤዲ ቨርነን ጥቃቱ ሲፈጸም እንኳ እንዳልተመለከተ ታወቀ። ይህ አስደንጋጭ እውነት ይፋ መሆኑ ሪኪ ጃክሰን በመጨረሻም እንዲለቀቅ አደረገው። ከ40 ዓመታት የእስር ቆይታ በኋላ በ2014 ነፃነቱን አገኘ። ነገር ግን የሚያዝነው አሁን አረጋዊ ሰው ሆኖ ነበር። በወቅቱ ለሪኪ ጃክሰን $18 ሚሊዮን ካሳ ተሰጠው። ነገር ግን አንዳንዶች እነዚህን ሁሉ አስርት ዓመታት ለማካካስ በቂ አይደለም ይላሉ። ለመሆኑ እናንተ የ40 ዕድሜያችሁን አጥታችሁ $18 ሚሊዮን ትቀበሉ ነበር? ሁለተኛ፣ ቤቲ ስሚቲ። ቀጥለን ቤቲ ስሚቲን እንመለከታለን። ቤቲ ስሚቲ በአሜሪካ ረጅም ጊዜ ያሰረች ሴት ታሳሪ ነች። በ1963 ይህች ሴት የአንድ ታዳጊን ሕይወት ቀማች። ለዚህ ወንጀሏም የዕድሜ ልክ እስራት ተፈረደባት። ነገር ግን በእስር ቤት ሳለች 4 ጊዜ ማምለጥ ችላ ነበር፣ ምንም እንኳን በየጊዜው ድጋሚ ብትያዝም። በመጨረሻም ለማምለጥ መሞከሩን አቁማ ሕይወቷን ለማሻሻል ወሰነች። በእስር ቤት ውስጥ ትምህርቷን ተከታትላ ግጥም መጻፍ ጀመረች። በ2003 በዋስትና ለመፈታት አመልክታ ውድቅ ተደረገባት። ነገር ግን በ2012 ድጋሚ ይግባኝ በማለቷ በመጨረሻ ነፃ ወጣች። 49 ዓመታት በእስር ቤት ካሳለፈች በኋላ በ69 ዓመቷ ነፃ ሴት ሆነች። አንዳንዶች በፍጹም ልትለቀቅ አይገባም ብለው ነበር፣ ነገር ግን ዳኛው ቤቲ በእስር ቤት ውስጥ መለወጧን አመኑበት። እናንተ ምን ታስባላችሁ? 49 ዓመት እስራት በቂ ነው ወይስ አይደለም? ሦስተኛ፣ ቶማስ ትራንቲኖ። በ1963 ቶማስ ትራንቲኖ ሰክሮ ከሁለት ፖሊሶች ጋር አለመግባባት ውስጥ በመግባት ሕይወታቸውን አጠፋ። ከጥቂት ቀናት በኋላ ተያዘ እና በፍርድ ቤት የሞት ፍርድ ተሰጠው። በ1971 ኒው ጀርሲ የሞት ፍርድን እስካሰረዘችበት ጊዜ ድረስ ለ8 ዓመታት በሞት ፍርድ ይጠባበቅ ነበር። ይህም የቶማስ ፍርድ ወደ ዕድሜ ልክ እስራት እንዲቀየር አደረገው። በታሰረበት ወቅት ቶማስ 2 መጻሕፍትን ጻፈ። በ2002 በዋስትና ለመፈታት አመልክቶ በሚያስገርም ሁኔታ ተለቀቀ። 39 ዓመታት በእስር ቤት በማሳለፉ በኒው ጀርሲ ረጅም ጊዜ ያሰረ ታሳሪ ያደረገው። አንዳንዶች በተለይም ፖሊሶች በመፈታቱ ተናደው ነበር፣ ነገር ግን ቶማስ ላደረገው ነገር 4 አስርት ዓመታት ገደማ በእስር ማሳለፉ በቂ ነው ብላችሁ ታስባላችሁ? አራተኛ፣ ጆሴፍ ሊጎን። በ1953 የ15 ዓመቱ ጆሴፍ ሊጎን በዕድሜ ልክ እስራት ተፈረደበት። ጆሴፍ ሰክሮ አንዳንድ ዝርፊያዎችን ለማድረግ ወሰነ። ይህም የ6 ሰዎች መጎዳት እና የ2 ሰዎች ሕይወት ማለፍ ምክንያት ሆነ። ጆሴፍ ሊጎን ባደረገው ነገር ጥፋተኛ ሆኖ ተገኝቶ የዕድሜ ልክ እስራት ተፈረደበት። 10 ዓመታት አለፉ፣ ነገር ግን በ2016 ሕጉ ተለወጠ። በታዳጊዎች ላይ የሚጣል የዕድሜ ልክ እስራት ሕገ መንግሥታዊ እንዳልሆነ ተበየነ። በውጤቱም ጆሴፍ በ2017 ተለቀቀ። በ15 ዓመቱ ገብቶ በ83 ዓመቱ ሲወጣ 68 ዓመታትን በእስር ቤት አሳልፏል። ነገር ግን የሚያስገርመው ነገር ጆሴፍ ነፃ ቢሆንም ለመውጣት ፈቃድ አልነበረም። 8 ዓመታትን በእስር ቤት በማሳለፉ የእስር ቤት ሕይወት ስለለመደው በእስር ቤት መቆየቱን መረጠ። እስከ ዛሬም የሚገኘው እዚያው ነው። አምስተኛ፣ ቻርለስ ፎርድ።
በ1952 ይህ ሰው ባልሰራው ወንጀል የዕድሜ ልክ እስራት ተፈርዶበት 64 ዓመታትን በእስር ቤት አሳለፈ። በወንጀሉ ቦታ ላይ እንኳ አልነበረም። የሰውን ሕይወት አጥፍቷል ተብሎ ተከሰሰ። አንዳንዶች ቻርለስ በዳኛውና በጁሪው አድሎ ፕሮፌል ተደርጎበታል። ይህም ማለት ምንም አይነት በቂ ማስረጃ ሳይኖር የዕድሜ ልክ እስራት ተፈረደበታል። የቻርለስ ጠበቃ በፍጹም ይግባኝ እንዳላስገባ ታወቀ። ወደ እስር ቤት ሲገባ የ20 ዓመት ወጣት የነበረ ሲሆን ሲወጣ ደግሞ የ84 ዓመት አረጋዊ ነበር። ይህም ሙሉ 64 ዓመታትን በእስር ቤት አሳልፏል ማለት ነው። ቻርለስ ራሱን መንከባከብ ስለማይችል ወደ አረጋውያን መንከባከቢያ ተላከ። ስለዚህ ቢለቀቅም ሙሉ ሕይወቱን ለእስር ቤት አጥቷል። ቻርለስ ሲለቀቅ በፍርድ ቤት ውስጥ ይበሳል። ስድስተኛ ጆን በርንስ። ይህ ሰው የኒውዮርክ ዕድሜ ጠገብ ታሳሪ ነው። የ17 ዓመት ተኩል ሚስቱን ሕይወት አጥፍቷል። ጆን በርንስ እና ሚስቱ ቨርጂኒያ ተጣሉ። ነገሩ እየከፋ ሄዶ ጆን መዶሻ በመጠቀም የቨርጂኒያን ሕይወት አጠፋ። ጆን በርንስ ባደረገው ነገር የዕድሜ ልክ እስራት ተፈረደበት። በ112 ዓመቱ ይለቀቃል ተብሎ ነበር፣ ነገር ግን በ94 ዓመቱ በቅድመ ሁኔታ ተለቀቀ። የተለቀቀበት ምክንያት የሕክምና እርዳታ ለማግኘት ሲሆን፣ ምክንያቱም እስር ቤቶች እንዲህ ያሉ አረጋውያንን መንከባከብ ስለሚከብዳቸው ነው። ነገር ግን በ2014 በ94 ዓመቱ ጆን በርንስ ሕይወቱ አለፈ። እርሱ አሁንም የኒውዮርክ የሁሉን ጊዜ ዕድሜ ጠገብ። ሰባተኛ ሃርቪ ስቱዋርት። ሃርቪ ስቱዋርት በሕይወቱ ሙሉ ብዙ ጊዜ ወደ እስር ቤት የገባ ሰው ነው። በ1951 በትጥቅ ዝርፊያ የ10 ዓመት እስራት ተፈረደበት፣ ተለቀቀ። ነገር ግን ብዙ ሳይቆይ ድጋሚ ታሰረ። ይህም ጄምስ ሊድ የተባለውን ሰው ሕይወት በማጣቱ ነበር። ሃርቪ ስቱዋርት ከእስር ቤት ብዙ ጊዜ ያመለሰ ቢሆንም በየጊዜው በፍጥነት ይያዝ ነበር። በኋላ በ1985 ከ9 ዓመታት እስራት በኋላ ተለቀቀ። ነገር ግን ከ16 ወራት በኋላ ሃርቪ ድጋሚ ታሰረ። በዚህ ጊዜ ባንክ በመዝረፉ ነበር። ይህ ሰው በእርግጥ እስር ቤትን ይወዳል። 59 ዓመታትን በእስር ቤት ካሳለፈ በኋላ በመጨረሻ በ2010 ተለቀቀ። ይህም በዋነኝነት በዕድሜው መግፋት እና በጤናው መታወክ ምክንያት ነበር። በሚለቀቅበት ጊዜ የ83 ዓመት አረጋዊ ነበር። የቤተሰቡንና የጓደኞቹን ሕይወት በሙሉ ቀድሞ በመኖሩ ላለፉት 10 ዓመታት ያህል ምንም አይነት የጠያቂ ጎብኚ አልነበረውም። ሃርቪ ስቱዋርት በእስር ቤት ስላሳለፈው ጊዜ ሲጠየቅ እንዲህ ብሏል። በዚህ አስከፊ ጉድጓድ ውስጥ 60 ዓመታትን ማሳለፍን አስቡት። ለማንም አልመክረውም። ሃርቪ ትክክል ነው። ሙሉ ሕይወቱን በእስር ቤት አባክኗል። ይህ ሰው ወንጀል ዋጋ እንደሌለው ትልቅ ማረጋገጫ ይመስለኛል። ስምንተኛ ጆን ፍራንሲስ። ጆን ፍራንሲስ ከአሜሪካ በጣም አደገኛ ማፊያዎች አንዱ በሆነው ከሆምቦ ክራይም ፋሚሊ አባል ነበር። ብዙ ሳይቆይ ከማፊያው በጣም አደገኛ ወንበዴዎች አንዱ በመሆን ስም አተረፈ። የ50 ሰዎችን ሕይወት ማጥፋቱን ቢናገርም ለዚህ ግን በፍጹም አልተፈረደበትም። በምትኩ ለሌላ ወንጀል ማለትም በመላው አሜሪካ በርካታ የባንክ ዝርፊያዎችን በማደራጀቱ የዕድሜ ልክ እስራት ተፈረደበት። 50 ዓመታት በእስር ቤት ተፈርዶበት ነበር። በ2011 ጆን በ93 ዓመቱ ተጨማሪ የ8 ዓመት እስራት ተጨመረበት። ይህም በማስፈራራት ገንዘብ በመቀበል እና በሕገ ወጥ አበዳሪነት ወንጀል ነበር። በ2017 የ100 ዓመት ልደቱን በእስር ቤት አከበረ። በዚያው ዓመት መጨረሻ ላይም ተለቀቀ። በአጠቃላይ ጆን ፍራንሲስ ዓመታት በላይ በእስር ቤት አሳልፏል። ይህም ማለት አጠቃላይ ሕይወቱን እኩሌታ አጥቷል ማለት ነው። ማፊያ ውስጥ ስትሆን የምትከፍለው ዋጋ ይህ ይመስለኛል። ዘጠነኛ ጄምስ ሙር። በ1962 ጄምስ ሙር ፓሜላ ማሮስ የተባለችውን የ14 ዓመት ታዳጊ ሕይወት አጠፋ። የዕድሜ ልክ እስራት ተፈረደበት። በእስር ቤት ሳለ የተለያዩ ሥራዎችን ሰርቷል። ትምህርቱንም ተከታትሏል። 20 ጊዜ እንዲለቀቅ ጠይቆ ነበር፣ ነገር ግን በየጊዜው ዳኛው አይሆንም ይል ነበር። ይህ የሆነው እስከ ሰኔ 2022 ድረስ ነበር። ከ60 ዓመታት የእስር ቆይታ በኋላ በመጨረሻ ተለቀቀ። ነገር ግን አሁን ሙሉ በሙሉ ተንከባካቢ የሚያስፈልገው ሲሆን ሁለቱም እግሮቹ ተቆርጠዋል።